የዘንድሮ የዓለም ዋንጫ የብሔራዊ ቡድኖችን ሽኝት በታሪክ ታይቶ ከማይታወቁ እጅግ አስገራሚና አስደናቂ ክስተቶች ጋር የታጀበ ነበር። እያንዳንዱ ሀገር ለብሔራዊ ቡድኑ ያለውን ክብርና ጉጉት የገለጸበት መንገድ በእውነት ለየት ያለ ነው። የእግር ኳስ ሀገር ብራዚል ቡድኗን የሸኘችው ልዩ በሆነ ስነ ስርዓት ነበር። ተጫዋቾቹን የያዘው አውሮፕላን በረራ ከመጀመሩ በፊት በውሃ መድፎች አማካኝነት ጥምቀት መሰል ስነ ስርዓት ተደርጎለታል። ይህም ለጉዟቸው ሰላምና ስኬትን ለመመኘት የተደረገ ቡራኬ ነው። በሌላ በኩል ቱርክ በታሪክ ታይቶ የማይታወቅ እጅግ ረዥም የተሽከርካሪዎች ሰልፍ ወይም ኮንቮይ አሳይታለች። በቱርክ ባንዲራ ያጌጡ በመቶዎች የሚቆጠሩ መኪኖች የተጫዋቾቹን አውቶቡስ እስከ አየር ማረፊያ ድረስ በመከተል ታላቅ አጋርነታቸውን አሳይተዋል። ኖርዌይ ደግሞ የታሪክ አካል ለሆኑት ለቫይኪንጎች ክብር በመስጠት ተጫዋቾቿ የቫይኪንግ አልባሳትንና ጋሻዎችን ለብሰው በመነሳት ኖርዌይ እየመጣች ነው የሚል መልእክት በይፋዊ ገጻቸው ላይ አጋርተዋል። በተቃራኒው ሆላንድ ተጫዋቾቿ ዘመናዊና ሙሉ ጥቁር ልብሶችን ለብሰው እንደ ጀንትልሜን በመቅረብ የተረጋጋና ማራኪ ገጽታን መርጠዋል። የክሮኤሺያ ብሔራዊ ቡድን ከመነሳቱ በፊት በጋራ የጸሎት ስነ ስርዓት ላይ የተገኘ ሲሆን ሴኔጋል ደግሞ በፕሬዝዳንቱ አዘጋጅነት በእግር ኳስ ሜዳው ላይ ልዩ የእራት ግብዣ አድርጋለች። ስፔንና ፖርቱጋል በበኩላቸው የተጫዋቾቻቸውን ምስልና ብሔራዊ አርማቸውን ያካተቱ ልዩ ዲዛይኖችን በአውሮፕላኖቻቸው ላይ በመቀባት ለየት ያለ ውበት ሰጥተዋቸዋል። የዓለም ዋንጫ ባለታሪኳ አርጀንቲና ለከዋክብቶቿ የተለየ ክብር ሰጥታለች። የቡድኑ የቻርተር አውሮፕላን የበረራ ቁጥር እንደ አውሮፓውያን አቆጣጠር በ1978 ያገኙትን የመጀመሪያ የዓለም ዋንጫ ድል ለማስታወስ ወደ 1978 የተቀየረ ሲሆን የአውሮፕላኑ የኋላ ክፍል ወይም ጭራው ላይ ደግሞ የሊዮኔል ሜሲ የመጨረሻ የዓለም ዋንጫ ውድድር ለመዘከር የቁጥር 10 ምልክት በክብር አርፏል። ደቡብ አፍሪካ ከቪዛ ጋር በተያያዘ የገጠማት ችግር ውድድሩ ሙሉ በሙሉ እንዳያመልጣት ስጋት ፈጥሮ የነበረ ቢሆንም ችግሩ ተፈቶ ሜክሲኮ ስትደርስ በማሪያቺ የባንድ ሙዚቃ ደማቅ አቀባበል ተደርጎላታል። ከሁሉም አስገራሚና አነጋጋሪ የነበረው ግን በቴህራን የተደረገው የኢራን ብሔራዊ ቡድን ሽኝት ነበር። በሽኝቱ ስነ ስርዓት ላይ የተገኙት ደጋፊዎች የሂዝቦላህን ባንዲራዎች በመያዝ አሜሪካ ትውደም፣ ደስቶ አሜሪካ የሚሉ መፈክሮችን ሲያስተጋቡ ተደምጠዋል። ይህ ክስተት ስፖርታዊ ውድድሩን ከፖለቲካዊ ውጥረት ጋር ያቀላቀለ በመሆኑ በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። ኳስን ከባህል ከስሜትና ከፖለቲካ ጋር ያቀላቀለው የዘንድሮ የዓለም ዋንጫ ሽኝት ውድድሩ ገና ሳይጀመር ብርቱ ፉክክርና ትልቅ ትኩሳት እንዳለው ማሳያ ሆኗል።